ገባውና ምንድነው ይሄ አልኳቸው። ጆከር ያወራ ነበር። ዝም በል ጆከር አልኩት። ተው እንደዚህ አትበል፣ ሁሉ ነገር ወደ ብሔር መሳብ ጥሩ አይደለም። ላናገራቸው ነው መጣው። ተረጋጋ ጆከር አልኩት። እሺ እሺ አለኝ። ምን እያደረጋችሁ ነው አልኳቸው። ኦሮምኛ ስለሚያውቁ ማለት ነው። ምን ማናችሁ ምን እያደረጋችሁ ነው ስላቸው፣ አይ የማያገባ ነገር ውስጥ አትግባ ሲለኝ፣ የማያገባ የሚያገባ የሚል ነገር የለም። ይሄ ሰውኛ የሰው ልጅ የመሰለ እንደዚህ አድርገህ ተነስታ ያገባም እንደምን ማለት ትፈልጋለህ መሰለህ? እናንተ ምን ሆናችሁ መጀመሪያ አትለንም ሲለኝ፣ እንዴት ምን ሆናችሁ እልሃለሁ? ወይ ፖለቲካ ልትነግረኝ ነው ወይ ደግሞ ሌላ ነገር ልትናገር ነው ስለው፣ አይ የተወጋብን ወንድም አለን አሉ ሲሉኝ፣ የምን ወንድም? ይሄው ወንድማችን ተወግቶብናል። ተወጋባችሁ? አዎ። እስኪ አምጦ የተወጋባችሁ ወንድማችሁን አልኳቸው። ከዛ የሆነ ልጅ አመጡና እጁ እንግዲህ ቁስል እዛ ላይ ቁስል አላየውም፣ ግን በፋሻ የታሰረ እጁ አመጡልኝ። ሲያመጡልኝ ማን ነው የወጋ ስለው ልጁን አለኝ። እሺ አትናገር ብዬ ወንድማችን አልኩት። አቤት። አትፍራ፣ ሲፈልጉ ይግደሉህ እንጂ አትፍራ፣ አትዋሸኝ አልኩት። ልጁም አልቀጥታ በአማርኛ ስለው እሺ አለኝ። ሐቋን ተናገርና ሙት አልኩት። ታጋችሁ ማለት ነው። ሐቋን ንገረኝና ሙት ከፈለክ እንጂ አትፍራ አልኩት። እሺ አለኝ። እውነትም ይሄን ልጅ ወቅተኸዋል አንተ አልኩት። አዎ አለኝ። ሪከርዱን አለኝ። ምን አድርጎ ስለው እናቴን ቤተሰቦቼን ብዙ ነገር ስላለኝ ምናምን ሲል፣ አሁን እንግዲህ ምን አድርገን ነው ህይወቶቹን የምናተርፈው ሁሉንም ብዬ፣ እሺ በቃ ወንድሞቼ ልጁ ተናግሯል ወግቻለሁ ብሏል፣ ወይ ወደ ህግ ውሰዱት፣ የተወጋውንም ልጅ የወጋውንም ልጅ ቀጥታ ለህግ አስረክቡ፣ ወይ ደግሞ እንደ ሰውኛ ቁጭ ብለን አውርተን መሆን ያለበትን ነገር እንተባል። አብራችሁ ነው እየሰራችሁ የነበረው፣ አብራችሁ ነው እየበላችሁ የነበረው፣ እያደራችሁ የነበረው። ሰይጣን ነው መሃላችሁ የገባው። ዛሬ አማራ ኦሮሞ የሚለው ነገር አይሆንም አልኳቸው። አብራችሁ እየሰራችሁ እስከሆነ ድረስ አልኳቸው። አይ አንድ ሰው እኔ እንደዛ ነው ብለው ነገር የለም። ብዙ ሰው ወደ ፈለገበት ወይ ደግሞ እንደፈለገ የማሰብ ጭንቅላቱ ነው። ይሄ ግን እዚህ ፌመስ እያላችሁ እያመጣችሁ እንትን ትላላችሁ። የኛ ደም አይታይህም ምናምን። አይ የኛ ደም የትኛውም ሰው ደም ነው። አንድ ነገር ስለጠፋ እንኳንም በህይወት ተረፍክ ወይ ወደ ህግ ውሰዱት። ላይቭ ላይ አምጥታችሁ ቪዲዮ ከፍታችሁ እንዲህ ማድረጉ እናንተ ብቻ ሳይሆን የትኛውንም ሰው የማይወክልን ስራ እየሰራችሁ ነው እንዳልኩ ወረወሩኝ። ገስት ላይ ተወረወር። ማን ወረወረኝ አላውቅም። ሞዴሬተር ብዙ ነው። ወጣው፣ ቤቴን ከፈትኩ። አዩ ዝም አላልኩም። አያገባኝም ብዬ መቀመጥ እችላለሁ። አልዋሸውሽም። ከዚህ ሌላ አንድ መረጃ ከመጣብኝ አቢባ እኔ እዚህ ከተናገርኩ ሌላ 14 ሰው እየሰማኝ ነው። ፈለጋችሁ አለ እየታገለ ነው። ከሱ ጋር ተያያዝና እንደፈለክ የፈለከውን ነገር አምጣ። አይ የኦሮሞ ታጋዮችን ፈልጋለሁ የምትል ካለ እዚህ ሚዲያ ላይ አፈና ትክፈት። ሄደህ የኦሮሞ ታጋዮችን ያዝና የፈለከውን አምጣ። እዚህ ውጭ ሀገር ያለ ነው ግን አንዱንን የመስራት ግዴታ አንዱንን የመኖር ግዴታ አለብን ውሾች ምናምን ብዬ ወላሂ ከስንት ሰው ጋር ተጣልቼ አሁን ማድረግ ያለብን አንድና አንድ ነገር ነው። ሰላም እናወርዳለን። ሰላም ይውረድ።
ብላችሁ የምታስቡ ሰዎች ብቻ ገስትላኩና ግቡ። አይ ይሄ ኦሮሞ ነው ይሄ አማራ ነው ብትሉ እኔ ቤት እንዳመጡ ስል የሆነ ትግረዋይ እኔ ቤት እንዳመጡ ስል የሆነ ትግረዋይ ልጅ ዳጊ የሚባል ገባ። ሙባረክ እኔ ከትግራይ ነኝ ገባ። ሙባረክ እኔ ከትግራይ ነኝ አለኝ። በጣም ደስ ይላል። እንደውም የኢትዮጵያ ብሔረሰቦች እናስታርቃለን ዛሬ ትልልቅ ሰዎች ከአማራ አንድ ሰከንድ ቪዲዮ እንዳለ ቀርቷል። ሁሉ ይሄን ራሱ እየቀዱ ነው። አንድ ሰከንድ ቪዲዮ ምቱት የሚል ቃል ካለኝ እኔ ከዚህ ሌላ ማለት ነው ተጠያቂ ለመሆን ዝግጁ ነኝ። ጨርሻለሁ። አቢባ እሺ ሙባረክ፣ በመጀመሪያ ደረጃ አክብረኸኝ ስለመጣህ እጅግ በጣም አድርጌ አመሰግናለሁ። እኔ አሁን የምለምንህ የምጠይቅህ ልጆቹን እንድታናገራቸውና ልጁን በሰላም እንዲለቁት በህግ እንዲጠየቅ ያደረገውን ነገር ካደረገ ተጣርቶ በህግ እንዲጠየቅ ካደረገው አይ በህግ አይደለም የምንፈልገው ካሳ ነው የምንፈልገው ምንም ነው የምንፈልገው ካሉ በሰላም እንፍታው። ልጁ እጃቸው ላይ በድው ይሄ ነው ቅድሚያ መሰጠት ያለበት ነገር። በኋላ ይፈልጋችሁት ባሉ በጣም ትክክለኛ ነገር ነው። ሀቢባ እኔም አንቺ ስራ ላይ ስለሆንኩኝ እንደዚህ እድል ይሰጠኝና ኦኬ እሺ። በመጀመሪያ ልጁ ገና እንደወሩ ከመጣ ጭራሽ እነዚህ ሰዎች ጋራ በስራም ሆነ በምንም አይነት ግንኙነት የለውም። ከቤተሰቡ ያገኘ ነው መረጃ እዚህ ላይ ይኸውልሽ ሙባረክ አንደኛ ጥፋቱ አንድ በጥላት እጅ የወደቀን ሰው ወቅትህ አልወጋህም ብሎ መጠየቅ ይሄ ራሱ አንድ ስህተት ነው። ያ ሰውዬ ማነው ጥፋተኛ ምንድን ነው የሚለውን በኋላ እንመራመራለን። አሁን እኔ የምፈልገው የሰው ነፍስ አደጋ ላይ ነው። እኛ እዚህ ጋር ስንጨቃጨቅ ልጁ እንዳይሞት እጃቸው ላይ ወደ መፍትሄ እንግባ። ማነው ጥፋተኛ ማነው ጥሩ ማነው መጥፎ ምንም አይጠቅመንም ለኛ። አሁን ልጆቹን ሚውት አድርገው ካልቻልኩ እሷና እነሱ እንደ ሀቢባ ያወሩ በቃ ሰይድ ሀቡ አሁን አንቺ ያልሹና አንቺ ያልሹ ብቻ ነው መፍትሄ። አሁን እኛ እዚህ ጋር ስንከራከር ስንነጋገር ያ ምስኪን ቢሞት ግን አያሳዝናችሁም? አትጸጸቱም? አሁንም የሰው ነፍስ እናድን። በቃ የክብር ጉዳይ ሳይሆን የነፍስ ጉዳይ ነው አሁን። ከዛ በኋላ የፈለጋችሁትን ሁሉ ግን ልጁ ይዳን። አንድ ምስኪን ምንም በማያውቀው ነገር አይሙት። ሀቢባ አቤት፣ በጣም እናመሰግናለን። በጣም ነው የምወድሽ፣ በጣም ነው የማከብርሽ በስራሽ ማለት ነው። አንቺ ያልሽውን ነገር ማንንም የሚያስኬድና ማንም የሰው ልጅ ጭንቅላት ያለው መደገፍ ያለበት አጭርና ግልጽ። ጆከር ጠፋ፣ ሙባረክ ጠፋ፣ አብረን ያለነው እንፈራረዳለን በኋላ ማለት ነው። ብርጅስቶን ማታ ወዳ ወዲ አስገቡኝ ብላ እንዲሲቢዋት አስገባት ብዬ እንዲሲቢዋት ነግሬ ገብታ አንቺ የተናገርሽውን ነገር ነው ማታ እያለቀሰችና ወዳ ወዲ የሰውን እውነት አልደብቅም። እኔ ብርጅስቶን ንዴት አለኝ ከሷ ያጠፋችብኝ ነገር አለ። ቢሆንም ግን አንቺ ያልሽውን ነገር ነው ማታ ወደዛ ወደዚህ እያለቀሰች እኔ ሐኪም ቤት ወሰዱት፣ ይሄም ወገኔ ነው ይሄም ወገኔ ነው ከፍላለው እያለች እያለቀሰች ነበር። ሌላ አንድ ወሬ ተትቶ ከዚህም ወገን ካስፈለገ አይ ይሄ የዘር ጥላቻ ነው የሚሉ ከሆነ ከሁለቱም አምጥተን ሁላችንም ኢትዮጵያዊ ነን። ልጆቹን የተወጋውም ሐኪም ቤት እንዲሄድ የተያዘውም በህይወቱ እንዲለቀቅ ሁላችንም እንደ ሰውኛ አስበን ማስደረግ እንጂ ሌላ ነገር ሙባረክ አጠፋ ምናምን የሚለውን ችግር የለውም። በኋላ ተፋረዱኝ። ጨርሻለሁ። አሁን አደራድረን ከነሱ ጋር እኔ በሰላም በፍቅር እንድንፈታው ነው የምፈልገው። ጥራቸውና እንነጋገር።
ሙቤ ሼር አድርጌልሃለሁ። እሺ ልጁ እና ፕሮፋይሉ ለሀቡ ላክላትና እንድታስገባው ዋትስአፕ ላይ አውርቼ ካለው በዛን እሺ አቦዬ ከበጀምቶታ ፊ ጃለተምቶታ ኦቦሌወን ኬኛ ዋኔ ደውመሜ ወሉማን አርጊኔ አኒ መነ በነዴን ዋይ ገርጋርሳ ኦቦሌሰ ኬኛ ዱበታ ቱሬ ijoollee dhufanii walajjeessaa jiru ijoolleen jennaan dhannee akkuma maaliifaa dhageessa warra maaliifaa dhageessanu warreen nageenya immoo amma lubbuun ilma namaa kamiyyuu lubbuu ilma namaati. Mucaan obboleessi keenya waraanamee ciisuu jira. Obboleessi keenya inni kaanis immoo ana waraane jedhe miti. Yoo danda'ame namoonni tokko lama ol galaatii dubbadhaa dubbii kana haasofnee karaa nagaatiin inni waraaname akka mana yaalaa deemu inni waraane immoo yoo barbaachisaa ta'e gara seeraatiin yoo barbaachisaa ta'e immoo gara maanguddumaatiin dubbatamee dubbiin kun akka xumuramu. Dubbiin kun bakki siin kaate amaarummaaf oromummaa osoo hin taane bakka hojiitti man tokko taa'aa turanii nagaadhumaan turanii wallolanii tugatitee fi akka dubbatamuu qabutti dubbatamee dubbiin kun utuu sirraa hin jedha. Yoo jala jiraattan namoonni haasa'uu dandeessan nam tokko lama abaaboo ol ergaa yookiin immoo komentii dabalamu barreeffadhaa namoonni dubbii beektan. እስኪ ኮሜንት ክፈችላቸውና አንድ ሁለት ሰው እናስገባና ልጆቹን እንዲጠሩና ሽምግልና እንዲደረግ ያድርጉ። ነሞነ ጀለጀልተን ተበጠር በባሬፈዳቲ ፖሊሲ ነገልቸኑ ነሞነ ሀሳው ቤተን ይችላል። ሀቢባ አብዲ ጌታቸውን አስገቢው። እዚህ ጋር አንድ ቁጥር እየጻፈ ነው። እሺ ዙፋንዬ የምትጨምሪው ነገር ነው የገባሽው ቦታ ስለሌለ ምንም የምለው ነገር የለም። ሙባረክን አንድ ነገር ልለው ነው። ሙባረክ ከቻልክ ሁሉም ነገር ወደ ጎን ስተው የዚህን ወንድማሽን ህይወት እናትርፈው። ተስማማ እኮ ዙፋንዬ በቃ አለኝ እኮ እኔ ለመንኩት እኮ ለኔ ብለህ ካልኩሽ ምንም ጭማሪ ነገር እንዳታውሩ ምንም ነገር በቃ አሁን የምንፈልገው ልጁን ማዳን ነው። ማንም ምንም አይነት አስተያየት አንፈልግም። ምንድነው አላማችን? የሰው ነፍስ ማዳን አለቀ በቃ። ነፍስ ማዳን ላይ ነን። ምንም አይነት አብዲን አስገቢው። ሀቢባ አብዲ ጌታቸውን አስገቢ። እሺ ፍላወር ካለው ቢልክልኝ ማለት ኮመንቱ በጣም ስለሚሮጥ ስለማይታይ ነው። አዎ ፍላወር ላኪ። ይኸውና ያስኩት ኦኬ ልጁን ከማዳን ውጪ ሌላ ዓላማ ያላችሁ ሰዎች ተመውተው የማያልቁ ከሆነ ኮመንት መዝጋት ትችላለሁ። ሞዴሬተሮች ኮመንት መዝጋት ትችላላችሁ። ቴንክ ዩ አንቺ ቤት ስለሆነና ማንም ሰው መብት እኩል ስላለው ማንም ሰው እዚህ ጋር እንትን እንደማይል ትርፍ እንደማይናገር ስለማቅ ነው እንደኔ የመጣሁት። ሌላ ቦታ ማታ ሲሰድቡኝና ሲዝቱብኝ እስኪ እንግዲህ ሰው ባደረገው ነው የሚፈራው። አቢባዬ ሰው ባደረገው ነው የሚያፍረው። ገባሽ? አንቺም ብትሆኚ ትንሽ አንዳንድ ነገር ስላወሩ ዝም አልኩ ወጣ። አሁን ደግሞ እንዲህ ከሆነ ሁላችንም እንደ ሰው አብዲ እንኳን በሰላም መጣ እየተባለ ያለውን ሰምተሃል። ሌላ ነገር አናወራም። ሌላ ሰውም ካላችሁ ከፈለጋችሁ መግባት ትችላላችሁ። በኋላ ሄዳችሁ እንደዚያ ተደረክ እንደዛ ተደረክ የምትሉ ገብታችሁ የመናገር መብት በሩ ክፍት ነው። ህይወት እያዳን ነው። ያኛውም ህይወት መጥፋት የለበትም፣ ይሄኛውም ህይወት መጥፋት የለበትም እንጂ ሌላ ዓላማ የለንም። አይ እናንተ አታውቁም እኛ እናውቃለን የምትሉ ካላችሁ ግቡ። ልጆቹ ደግሞ መጥቶ የተደረጉትን ነገር ተናግሮ ወደ ሕክምና የተወጋው ይሄ ላቻ በአማራና በኦሮሞ የተነሳ ሳይሆን አብሮ እየበሉ እየጠጡ የነበሩ ወንድማቾች ናቸው። ወደዳችሁም ጠላችሁ ማለት ነው። አውቃለሁ በኋላ የሚባለው ስለ በኋላው ምን አገባን እኛ ዓላማችን ነፍስ ማዳን ነው። በቃ ሌላ ምንም ጆሮአችንን ደፍነን ወደፊት ነፍስ ወደ ማዳን አለቀ። ወየ ሙቤ እንዴት ናችሁ? ስታወሩ ብዙ ነገሩን እየሰማው ነው። እዚህ ጋር የሶሻል ሚዲያ ፖለቲክስ በጣም የሚያስጠላ ደረጃ ላይ ደርሰዋል። ምንም ፖለቲካ የማያውቁ ሰዎች እየተጣሉ ሲደባደቡ ብዙ እያየን ነው እና ሰው የወጣበትን ዓላማ ረስቶ ወደ ሌላ ነገር እየገባ ነው። የሰው ህይወት እየጠፋ ነው። እሱን ነገር ማስቆም ደግሞ እዚህ ጋር ተሰሚነት ያላቸው ኃላፊነት አለባቸው። ሌላውን የፖለቲክሱን ነገር በኋላ እንመለስበታለን። አሁን የተፈጠረውን ነገር ልጆቹን የምታውቁ ሰዎች ካላችሁ ሙቢያቲ ሲዮጆሌ ሰነቤክቴ ወደዚህ ይጥራልን ኑዋሚቲ
ሙቤ ከመጣል እንመጣለን የሚል ወሬ ሰምቻለሁ። በፍጹም አይጠፉም። አንድ ሰው ጆሌኒ ሙጫን ኢሲን ቢራ ጅሩ ኮኮልፌ ሙማል ከጀደሙ አካውንቲንኬ ፖሊስ አጀሌራ ቴሌኮምስቶር በበሬፈዱቲ ኦልገሊ ሚደማ ኬሰን ኢማዳ ኮታ ኦልገላ ኮኮልፌ ሙባሪክ ካልመጣ ሙባሪክ ዱፉ መሌ ጀተኒ ጀደኒ ኮታ ኦልገላ ኩኖ ዱፌራ ኮኮልፌ ዮጅራት ቶርባ በሬፈድ ጻፍላቸው እስኪ ሙባረክ ላንተ ከመለሱልክ በኢንቦክስ ጻፍላቸውና አቦዬ ይሄው አካውንት ይሄን ራሱ አካውንት በትንሹ ገብቼ ፎሎ እንዳለኝና እንደሌለኝ አሳይሻለሁ። ወላሂ ልጽፍላቸው ማታ አንድ ሰው እዛ ላይ ፎሎ ያለው ሰው የለኝም። ላሳይሽ እችላለሁ አካውንቴን ገብቼ ማለት ነው። እሺ ማን ቢጽፍላቸው ነው የሚመልሱት? እኛ መደራደር እንፈልጋለን። ቆይ ሼር ይደራረጋሉ። ኢጆሌን ሙጫን ሲምብራ ጅሩ ኦልገላቲ ዱበተሜ ዱቢን keessan isiniif xumuramu kotta olgala fedhii keessan waan barbaadan himadha dhageessanii sheer itti godha mucaa eda kokkolfee maal jedhamutti sheer godha